የሃይቶንግ አየር መንገድ የበረራ ቁጥር 7655 አውሮፕላን በማዕከላዊ ጓም አየር ላይ በመብረር ላይ ይገኛል። አየር ላይ በድንገት ከባድ አውሎ ነፋስና መብረቅ ይከሰታል። የመብረቁም የአውሮፕላኑን አንደኛ ሞተር ወዲያውኑ ያሰናክለዋል። አውሮፕላኑ በከፍተኛ ሁኔታ መናወጥ ሲጀምር አስተናጋጆች መንገደኞች ወንበራቸው ላይ እንዲቀመጡ፣ የደህንነት ቀበቷቸውን እንዲያስሩና ሕፃናትን በጥንቃቄ እንዲይዙ በፍርሃት ታሳውቃለች። በኮክፒት ውስጥ ያሉት አብራሪዎች ሁኔታውን ለመቆጣጠር ሲታገሉ ከፊት ለፊታቸው ከ12 ኪሎ ሜትር ርቀት ላይ አንዲት ያልታወቀች ደሴት ያያሉ። በካርታው ላይ የሌለች ደሴት በመሆኗ አብራሪው ቢገረም በውሃ ላይ ከማረፍ ይልቅ ደሴቱ ላይ ያለው ሜዳማ ቦታ የተሻለ እንደሆነ በማሰብ ድንገተኛ ማረፍ ለማድረግ ይወሰናል። የአውሮፕላኑ ካፒቴን ለመንገደኞች ድንገተኛ ማረፍ እንደሚያደርጉና የጉዳት መጠንን ለመቀነስ ዝግጁ እንዲሆኑ ያሳውቃል። አውሮፕላኑ በከፍተኛ ኃይል ደሴቱ ላይ ተከሰክሶ በሁለት ይከፈላል። ከአደጋው በኋላ አካባቢው በጭስና በፍርሃት ይሸፈናል። ከተረፉት መንገደኞች መካከል ሃውንሃን የተባለ ሰዎችን ለማዳን መጮህ ይጀምራል። አውሮፕላኑ ሁለተኛ ጊዜ ሊፈነዳ ስለሚችል ሁሉም ሰው አካባቢውን ለቆ እንዲርቅ ያስጠነቅቃል። የተረፉት ሰዎች ስልካቸው ላይ ምንም አይነት አውታረ መረብ የለም። ከእንደዚህ አይነት ከፍተኛ አደጋ መትረፋቸው ተአምር ቢሆን የአውሮፕላኑ የኋላ ክፍል በመቃጠሉ በውስጡ የነበሩት የማዳኛ ጀልባዎች ሙሉ በሙሉ ወድመዋል። የቡድኑ መሪ የሆነው ግለሰብ ብቸኛው የመውጫ መንገድ የአውሮፕላኑ የፊት ክፍል የወደቀበትን ቦታ መፈለግ እንደሆነ ይናገራል። በኮክፒቱ ውስጥ ወታደራዊ እርዳታ ለመጠየቅ የሚያስችል ልዩ የሬዲዮ መገናኛ ይገኛል። ነገር ግን ኮክፒቱ የወደቀው ከታላቁ ተራራ ማዶ በመሆኑ እዚያ ለመድረስ ቢያንስ የ2 ቀን የእግር መንገድ ይጠይቃል። ተጓዦቹ ጉዞአቸውን ሲጀምሩ መሪው ሰው አላስፈላጊ ጉልበት እንዳያባክኑ እና ያገኙትን ምግብና ውሃ በጥንቃቄ እንዲጠቀሙ ይመክራቸዋል። በመንገድ ላይ የሚያምሩ የዱር ፍሬዎችን ያገኛሉ። አንዱ መንገደኛ ፍሬውን ሊነካ ሲል መሪው ይጮህበታል። ፍሬዎቹ በውስጣቸው ከባድ የበታችነትና የማቃጠል ኃይል ያለው አሲድ ስላላቸው ሰውን ወዲያውኑ ይገድላሉ። ጉዞአቸውን ሲቀጥሉ በደሴቱ ላይ የኑክሌር ቆሻሻ በፍሳሽ መልክ ስለገባ አካባቢው በከፍተኛ ሁኔታ እንደተበከለ ይረዳሉ። ይህ የኑክሌር ብክለት ደግሞ በእጽዋቱ እና በእንስሳቱ ላይ የጂን ለውጥ በማምጣት ወደ ግዙፍ ጭራቅነት ቀይሯቸዋል። በመንገዳቸው ላይ ግዙፍ የበረራ ተክሎች ፏይካድሸርስ ሰዎችን ሲይዙና ሲውጡ ያያሉ። በፍርሃት ተውጠው ወደ ኋላ ለመመለስ ሲያስቡ ወደ ኋላ መመለስ ሞት እንደሆነ እና ብቸኛው ተስፋ ወደፊት ሄዶ የሬዲዮ መገናኛውን ማግኘት እንደሆነ ተረድተው ጉዞአቸውን ይቀጥላሉ። በጉዞአቸው ወቅት አንዱ አረጋዊ ተጓዢ በነዳጅና በካሜራው ብረቶች በመጠቀም እሳት ያዘጋጃል። ስለሞተችው ባለቤቱ እና ስላለበት የጭንቅላት እጭ በሽታ እያወራ ሌሎቹን ያጸናናል። ነገር ግን ሌሊቱ ሲመጣ አደገኛው ግዙፍ እባብ ማደን ይጀምራል። እባቡ በአይን ከማየት ባለፈ በሰውነት ሙቀት ተከታትሎ ሰዎችን እንደሚይዝ ይረዳል። ተጓዦቹ እባቡን ለማምለጥ ተለያይተው ለመሮጥ ይወሰናሉ። በዚህ ሂደት ውስጥ በርካታ ሰዎች በዚሁ አደገኛ እባብ ይበላሉ። በጥቂቱ የተረፉት ሰዎች በከፍተኛ ድካምና ፍርሃት ታግለው በመጨረሻም የአውሮፕላኑ የፊት ክፍል ወደ ወደቀበት ቦታ ይደርሳሉ። ኮክፒቱ ውስጥ ሲገቡ እንደ ዕድል ሆኖ የመጠባበቂያ ኤሌክትሪክ ኃይሉ አልተቋረጠም ነበር። ነገር ግን የሬዲዮ መገናኛውን ለማስነሳት ሲሞክሩ እባቡ ተከታትሎ ይደርስባቸዋል። ሃውንሃን እና ባልደረቦቹ እባቡን ለመመከት የአውሮፕላኑን ዋና ሞተር በድንገት ለማስነሳት ይሞክራሉ። የሞተሩ አየር ስበት እባቡን ስቦ እንዲደመሰው ለማድረግ በከፍተኛ ውጊያ እና ፍልሚያ መካከል ሞተሩ ይነሳል። እባቡም በሞተሩ ውስጥ ገብቶ ይደመሰሳል። ወዲያውኑ የሬዲዮ መገናኛውን በማስነሳት የጭንቅ ጥሪ ያስተላልፋሉ። በባህር ላይ የሚፈልጋቸው የባህር ማዳን ቡድን ጥሪውን ሰምቶ ከደሴቱ የሚወጣውን ጭስ በማየት የተረፉትን ሰዎች ለማዳን ሄሊኮፕተሩንና ጀልባዎቹን ወደ ቦታው ይዘው ይመጣሉ። ቪዲዮውን ከወደዳችሁ ላይክ እና ሰብስክራይብ እንዳይረሳ። በቀጣይ እንዲሰራላችሁ የምትፈልጉትን ፊልም ኮመንት ላይ አስቀምጡልን። ኢትዮ ሪካፕ